ለምን አናግተው? ሳሚ ያለው ሀሳብ ጥሩ ሲሆን አይቀር። ታዲያ እንዴት ነው የምናደርገው? ማታ ላይ ነው የሚመቸው፣ ማንም ሰው በሌለበት። እየቀለድክ ነው? ከምሽቱ 2 ሰዓት ተኩል ሊሆን እኮ ነው። ከፋዘር ጋር ልታጣላኝ ነው እንዴ? በአካባቢ ራይድ ይዘና ቶሎ በል ትመለሳለህ። ቢኒ በጣም ይቅርታ፣ ሉል ጋር እንሄዳለን። ይኸው እንደውም ጋሼ ይዘው አስረውታል። ሰላም ጤና ይስጥልኝ። ማራማ ይሳ ይባላለሁ። ይሄ ቅዱስ ፊልምስ ነው። በዚህ ቻናላችን የተለያየ አዝናኝና አስተማሪ የሆነ ቪዲዮዎች ይለቀቃሉ። ስለዚህ ላይክ፣ ሰብስክራይብ በማድረግ ይከታተሉ። በዚህ ብርድ ውጭ ምን ትሰራለሽ? ወንድሜ ብቻዬን ፈርቼ ነው። ምንድነው የሆንከው? እኔ ሰሞኑን ጥሩ እድሜ እያየሁ አይደለም። በዛ ላይ ከኔ ተደብቀ ስልክ ማውራት አብዝተሃል። የኔ ቆንጆ እንደዚህ እንድትጨነቂ አልፈልግም። ትንሽ ብቻ ታገሽ። እህታችን ወደኛ እንድትመለስ ነው እየሰራ ያለው። ግን ምንድነው ስራው እንዳት እውነትና እንደም እዲት መጣለት እንዴት ሻለች? አንቺ ምንም እንዳትነግሪያት። እኔ እዚህ የሚያስፈልጋትን ሁሉ አስተካክዬ እንደጨረስኩ በእርግጠኝነት ትመጣለች። ግን አንቺ ትምህርትሽ ጋር ብቻ አተኩሪ። እኔ ወንድምሽ ሁሉንም ነገር አስተካክላለሁ። ከዚህ ኮንትራት በኋላ አትቀጥልም እና ምንዳ 16 ዓመትሽን ከእህትሽ ጋር ታከብራለሽ። አመሰግናለሁ ወንድሜ፣ እንደምታደርገው አምናለሁ። በአሁን ከብርድ ላይ ነው እዚሁ ልናድር ነው። ማሂ ምን ነው በጧት ከቤተ ክርስቲያን እንደዚህ ነው የመጣሽው? ወጣ ነው የወጣት ወይስ ለምን ነው የወጣሽው? ቤተ ክርስቲያን አልሰማሽም እንዴ? ምኑን ነው የምሰማው? ትኩስ ዜና ነው የምነግርሽ። እነ ፋዘር አልመጡም? ሰንበት ያላቸው ከሰዓት ነው የሚመጡት። አሁን ትኩስ ዜና ያልሽውን ንገሪኝ። እንዴ ትኩስ ዜና ለመናገርማ ቡናና ቁርስ ያስፈልጋል። አሁን ንገሪኝ። እኔም አልበላውም፣ አብረን እንበላለን። ቡና ማፈላለሁ። መጀመሪያ ግን ንገሪኝ። በይ ቡናና ቁርሱን አቅርቢ። ማሂያት ታበሳጪ። እኔ እያሰብኩ መስራት አልችልም። እሺ በቃ ቂቤው ታግቷል። ምን? የምርሽ ነው? መቼ? ማን ያገተው? መሳይ ነው አምሽቶ ሲመጣ ነው ነገረኝ። ከወንበር ጋር ጥፍንግ አድርገው ያሰሩትን ፎቶ አላሳየኝም መሰለሽ? አቤል ጋር ትናንትና ስደውል ስልኩ አይሰራም ነበር። ቆይ እንዴት አልነገረኝም? ወይስ ስለ ጉዳዩ አቤል አያውቅም? ስለ ጉዳዩ አያውቅም ወይ? ዋና አቀናባሪው ማን ሆነና? አቤልማ ከእናንተ ጋር ያለው ጉዳይ ጉርብትና ብቻ አይመስልም። አብረን እኮ ነው ያደግነው። ምንድነው የምትዩ? የመሳይ ጓደኞች በደሉን ለምን ይፈጽማል ብለው እነሱም የድርሻቸውን ለማወጣት ከጎናችን ሆነው አይደል እንዴ? ልክ ነሽ። ግን ከዚህ በኋላ ለፖሊስ አሳልፎ ይሰጡታል። አይመስለኝም። ማገት ወንጀል ስለሆነ ገንዘቡን ከተቀበሉት በኋላ የሚለቁት ይመስለኛል። ቆይ ግን ከለቀቁት በኋላ ቢከሳቸውስ? ምንድነው? ማናችሁ? ለምን አሰራችሁ? መፈለጋችሁ ነው እንዴ? ማን አንተ? ነቃቂ ቢው እስቲ በቅቤ ምላስህ አሁን ምን ጠይቀህን ነገር እንዳለ ሳትዋሽ ትነግረናለህ። ቂቤው ስንት ሚስት ነው? የምን ሚስት ነው? እኔ ሚስት የለኝም። ምን ሆናችሁ ነው? ምን ተፈጠረ? ቀለው በቅቤው ምላሱ የቅቤውን ውሸት እያፈጣን ነቀሄ ውሻ አንተ ውሻ ዋጋ እንደምሰጥ ሳሚ ልቀቁኝ። ሳሚ የቴን ብር በልቶ እሱ በህይወት መኖር የለበትም። ልቀቁኝ ሳሚ ልቀቁኝ። ቆይ ነው ሳሚ ቆይ እሺ እሺ ልቀቁኝ ሳሚ ልቀቁኝ። እሺ አለ
ፋዘርን ማክበር አለበት። ለፋዘር ትምህርት ነው እንጂ እኛ መምታት ደብረው ነው። ቆየ ቀነቀት ሄዲ ገናው ነው የነቀው። ሲመጣ ድጋሚ ራሱን ሳተ እንጂ ሲንግል ነን ብሎ እኮ ነው ያሳቀን። ኧረ ነቃ በቃ ከነቃማ አንድ ሰው ጨምረንና ወደ ስራችን እንግባ። ቢኒያም ቀጥታ ጥያቄ ትጠየቃለህ፣ ቀጥታ መልስ ትመልሳለህ። እኔ ለፍቶ አዳሪ ነኝ። ቆይ ከኔም ብለው ፈልጉት። ዝም በል አስመሳይ። አንተም ብሎ ለፍቶ አዳሪ። አሁን ለምትጠየቀው ጥያቄ ብቻ መልስ ስጥ። እስከ ዛሬ አረብ ሀገር ካሉ ሴቶች ስንት ብር ተቀበልክ? ቪዲዮ ገባልኝ ሉሌ። እኔው እስኪ ቢኒያም ቀጥታ ጥያቄ ትጠየቃለህ፣ ቀጥታ መልስ ትመልሳለህ። እኔ ለፍቶ አዳሪ ነኝ። ቆይ ከኔም ብለው ፈልጉት። ዝም በል አስመሳይ። አንተም ብሎ ለፍቶ አዳሪ። አሁን ለምትጠየቀው ጥያቄ ብቻ መልስ ስጥ። እስከ ዛሬ አረብ ሀገር ካሉ ሴቶች ስንት ብር ተቀበልክ? ስለምን ገንዘብ ነው የምታወሩት? ይኸውልህ ከአንተ ጋር ለማለፋረድ ጊዜ የለንም። አሁን የስልክን ፓስወርድ ተናገር። ቆይ እናንተ ማን ናችሁ? ማን የላካችሁ? ከኔስ ምንድን ነው የምትፈልጉት? ትሰማኛለህ? አንተ እኛን ጥያቄ መጠየቅ አትችልም። አሁን ዝም ብለህ የተጠየቀውን ጥያቄ መልስ። ይሄን ልጅ ግን ብዙ ባይመቱት ጥሩ ነው። ታዲያ ምን አማራጭ አለው? ይቀጥቅጡት እንጂ ታዝንለታለህ እንዴ? ቀድመህ ብትናገር እኮ የዚህን ያህል አትጎዳም ነበር። አሹ ስንት ብር አለው እስኪ? ቆይ ልዘርፉኝ ነው እንዴ? እባካችሁን እኔ የድሃ ልጅ ነኝ። ከኔ ምንድን ነው የምትፈልጉት? አሁን የባንክ አካውንት አፕሊኬሽኑን ፓስወርድ ይናገር። እሱንም አልናገርም። ስትፈልጉ ግደሉኝ። መሳይ ለምን ራሱን እስኪ ስትመታ ለቀይ ነገር ነው። እስከዛው ከሜሴጅ ጋር ይችላል። ልክ ነህ። እስኪ ሜሴጅ ውስጥ ገብተን ያለውን ብርኛ የልጆቹ 1,400,000 ብር ነው አላልከኝም እንዴ? እሱ እኮ 4 ሚሊዮን ብር በላይ ነው እኮ ያለው። ታዲያ ቢሮ ከምንዘፈዘፍ ድለላ ብንሰራ ይሻለኛል ብለኛ። እርግጠኛ ናችሁ መሳይ ልጁ ይሄን ያክል ገንዘብ አለው? እንግዲህ ትራንዛክሽኑ የሚያሳየው እንደዛ ነው። ጥሩ እንደሚሆን እናደርገዋለን። ገንዘቡን ራሱን እስኪ ስት ድረስ እንዳትመቱት፣ እጃችሁ ላይ እንዳይሞት። ፓስወርዱን ብቻ ይናገር እንጂ ጫፉን አናካው። ሰዓቱ እኮ ሄደ። ምንም አዲስ ነገር የለም። እስኪ ቼከር ምንድነው? አይነቃም እንዴ? አብሮ ውሃ እንድፋበት ነው። በራሱ ጊዜ ይንቃ። እስከሚነቃ ድረስ እኛ ስለ ብሩ እንነጋገርበት። ግን ስንት ብር እንዳለው አውቋቸዋል? ይሄ አጭበርባሪ ኬት እንደመጣ ባይታወቅም አካውንቱ ላይ ከ4,300,000 ብር በላይ ያለው። ከሌሎች ሴቶችም ያጭበረበረው ይኖራል። እሺ ታርጎ መቀበል ነው ይሄ ሌባ። አይ በጥሩ ዋጋ የተሸጠ ቤት ቢደልል ጥሩ ብር ሊያገኝ ይችላል። የራሱን ብር ይሆናል። ማጭበርበር የለመደ አታላይ የራሱ ነው ማለት ይከብዳል።
ከእህቶቻችን የወሰደውን ገንዘብ በእጥፉ መመለስ አለበት። ይህ አታላይ። አይ እንደሱ እንኳን ይከብዳል። ባይሆን አቤል ወለዱ እንዲያስል አድርገን እናስመልስ። የኔም እህት እኮ ተጎድታለች። ግን እኛ ልክ እንደሱ ሌባ መሆን የለብንም። ምንም ስም ልትሰጠው ትችላለህ። ህይወቷን እኮ ከሱ ጋር አስበው ነበር። አስበዋል። ያሰበው ተሳክቶለት ቢሆን ኖሮ በሰው ሀገር ግድና ያገኘችውን ገንዘብ አፈር በልቶት ነበር። ቆይ ተረጋጋ ሳሚ። አሁን እኮ ደርሰንበታል። እግዚአብሔርን ማመስገን አለብን። አሁን ቀጥታ ወደ መፍትሄው ነው ማተኮር ያለብን እኮ። ገንዘባቸውን በጥፍ ይመልስ። ካሳ ይሆናቸዋል። በቃ ይሄ ነገር አቤልም ሀሳብ ቢሰጥበት ጥሩ ነው። ቴሪስቲ ቅቤው ከነቃዩ። ኧረ ልጁ ተመችቶታል። ነገም የሚነቃ አይመስለኝም። በቃ ምግብ ስላልበላ ይሆናል ያለቀው። ነገ ጠዋት ምግብ ይዘንለት እንመጣለን። እስከዛ ግን ከአቤል ጋር ጉዳዩን በደንብ መነጋገር ስላለብን አቤል ጋር እንደውልና እናወራበታለን። አሁን ልደውልለት። በነገራችን ላይ በአካውንት ውስጥ 4,300,000 ብር በላይ ያለው ግን ከሴቶቹ የወሰደው 1,450,000 ብር ብቻ ነው። እናም በዚህ ጉዳይ እንድንወያይ ነበር የተሰባሰብነው የፈለግናቸው። ምን መወያየት ያስፈልጋል? የልጆቻችንን ብር ማስመለስ ብቻ ነው የምንፈልገው። እኛማ ያሰብነው እህቶቻችን ገንዘባቸውን ባንክ ቢያስቀምጡት ይወልድላቸዋል ብለን ነበር። ቢያንስ ወለዱ እንኳን ይጨመርላቸው አይደል ሳሚ? ልክ ነው። ይቅርታ አድርጉልኝና አቶ አለማየሁ፣ እህቴ እንዴት እንደተጎዳች እኔ ብቻ ነኝ የማውቀው። የሞራል ውድቀት ደርሶባታል። ከወለድ በተጨማሪም ካሳም ያስፈልጋታል ባይ ነኝ። ምንም ቢሆን እኮ እዚህ ደረጃ ላይ ደረስነው በእግዚአብሔር ፈቃድ ነው። ቀድመን ባንደርስበት ብላችሁ አታስቡ ነበር። ስለዚህ ዓለማችን የነበረው ገንዘቡን ማስመለስ ብቻ ነው። የሰው ሀቅ የሰው ነው። ተውት፣ ግፍ እንዳይሆንብን። ባይሆን ጋሼ ሁላችን ሊያስማማ የሚችለው ወለዱ ይጨመር። እሱም ቢሆን በእነሱ ብር ወለድ ገብቶለታል። አይሻልም መሰለኝ? ምን አስባለህ አንተ? እስማማለሁ አቤል። የሁሉም ወለድ ከተጨመረ በቂ ነው። ስለዚህ አቤል እና ልሁል ወለዱን በሙሉ በደንብ አስሉትና ነገሩ መቼስ ሙያችሁ ስለሆነ ነው። ችግር የለውም። ሁላችንም ከተስማማ መስራት እንችላለን። ባይሆን የተለየ ሀሳብ ያለው ካለ እናንተ እንደፈለጋችሁ። እኔ ግን ልጅ ላከችው ብለው ብቻ ይመስል። እኔ ግን ለእህቴ የሞራል ካሳ መቀበል እፈልጋለሁ። ቁልፉ ተከፍቷል። ቢኔም ውስጥ አለ እንዴ? ምን ማለት ነው? እንዴ ልጁ የለም።